አዲስ አበባ ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ ግብር ያለባቸው 62 ግለሰቦች ከሀገር እንዳይወጡ ከለከለ። እገዳው የተጣለባቸው ግብር ከፋዮች በተደጋጋሚ ግብራቸውን እንዲከፍሉ የተደረገላቸውን ጥሪ ችላ ያሉ ሲሆን፣ ቢሮው ይህንን እገዳ ለመጣል የግብር አስተዳደር አዋጅ ቁጥር 983/2008 አንቀጽ 44 ንዑስ አንቀጽ 1(3) መሰረት በማድረግ ሲሆን የእነዚህ ግለሰቦች ስም ዝርዝር ለፌዴራል ኢሚግሬሽን እና ዜግነት አገልግሎት መላኩን ጠቁሟል። ይህ እርምጃ የተወሰደው ቢሮው በ2017 በጀት ዓመት የዕዳ አሰባሰብና አስተዳደር ክፍሉን በማደራጀት ግብር ከመሰወር ጋር በተያያዘ የሚደረገውን ጥረት አጠናክሮ በመቀጠል መሆኑን አስታውቋል። በድጋሚ በተዋቀረው ክፍል ባለፉት 6 ወራት ውስጥ ከ6.4 ቢሊዮን ብር በላይ መሰብሰብን የገለጸው የገቢዎች ቢሮ ሁሉም ግብር ከፋዮች ግዴታቸውን በአግባቡ እንዲወጡና ለከተማዋ እድገት እንዲያግዙ አሳስቧል። ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁን ከልብ አመሰግናለሁ። ባይ ባይ።